ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ለምግብ መፍጨት የሚረዳ አንድ መጠጥ አሳያችኋለሁ። ይሄ ያዘጋጀሁት ከሞንና እርድ ነው። አንድ ላይ አዘጋጅቼ ፈጭቼው ነው። እዚህ ጋራ ብርቱካን ቆርጬ አዘጋጅቻለሁ። እናንተ ግን ሎሚ ማድረግ ትችላላችሁ። እኔ ግን ጨጓራዬን እንዳይጎዳኝ ወይ ስለሚያመኝ ነው ይሄን ያደረኩት። እና ሞቅ ያለ ውሃ አዘጋጅቻለሁ። ከዚህ ጋራ በዚህ ብዙ ያልሞላ ማለት ብዙ መብዛት የለበትም ጨጓራችን እንዳይጎዳ፣ ግን በጣም ለምግብ መፍጨት ይረዳል። ይሄን አረግና ለብ ያለውን ውሃ አረግበታለሁ። ይሄ እርድና ከሞን ነው። ከዛ ያያችሁት እንደዚህ ከሆነ በኋላ ራሱ ወደ ታች ይወርዳል። አታብዙ፣ ግን በጣም አብሶ ምግብ አልፈጭም ካላችሁ በጣም ነው የሚረዳው። ይሄን ብርቱካን ጨምቅበታለሁ። እኔ ብርቱካን ስለምፈልግ ነው። እናንተ ግን ሎሚ ማድረግ ትችላላችሁ። አልጥለውም፣ ከተዋለሁ ውስጥ። እናንተ ግን ሎሚ ማድረግ ትችላላችሁ። ሞክሩት፣ በጣም ትወዱታላችሁ። ለቦርጭም ቆንጆ ነው፣ ግን ዋናው ዓላማው ምግብ ለመፍጨት ይጠቅማል። አሁን ይሄ የምታዩት እንዳለ ወደ ታች ይወርዳል።